እሱን አላውቅም። ምን አይነት ሲልሽ በእናታችሁ ስታስጠላ። ተረጋጊ እንጂ ሚጣ፣ እንደሱ አይባልም። እውነቴን ነው። ጓደኛውን ካገባችሁ በጣም ባለጌ ሴት ነች አባዬ። እኔ እኮ በጣም የመረደኝ ስለዚህ ነገር ለእኔ ምንም አለመገባቡ አፍራ ይሆናል። ሄላ ሰላም ቤት ጋሽ ጋሽ አይደለሁም ብሎ የምፈልገው ነው የደወለልሽ። ዛሬ ላገኝሽ ነው። ለምንድን ነው ሊያገኝሽ የምፈልገው? እንግዲህ ተርሲስትም ጉድ ሆናለች ማለት ነው። ተርሲስም ጥሩ ነገር አለማድረጓ ዛሬ ውርደት ላይ ጥሏታል ማለት ነው። እንግዲህ ተርሲስ ምንድን ነው ከመጀመሪያነቱ ነገሮችን ሁላ መታወቅ እንዳለበት አለማውቃ ወይንም ደግሞ እስከመቼ ድረስ ዘንግታ መቀመጧ በጣም ነው የሚገርምኝ። እሷ እስቲ ይሄንን ነገር እንዴት አደረገችው ማለት እንዴት ልትፈጽመው ቻለች? የባሏን ጓደኛ አግብታ መቀመጧ ጥሩ ነው ብላችሁ ታስባላችሁ? ብሩክ ከዚህም በፊት እንደፈለገው ሚኪ ከቤቱ ሲያሰቃየውና ሲያስወጣው የነበረው ብሩክ ስንት ጊዜ በአንስ 3 ጊዜ የግድያ ጥቃት እያደረሰበት በነበረበት ሰዓት እንግዲህ አሁን ብሩክ የቀደመው ብሩክ አይደለም። በአሁን ሰዓት በጣም ብሩክ ተናዳጅና እልህኛና እሱ ጋር ያለውን ሁሉን ነገር የራሱ ማድረግ የሚፈልግ ሰው ነው ማለት ነው። ይህን እንኳን ሀብትና ንብረቱን ምክንያቱም ሁሉም ጓደኞቹ፣ ቤተሰቦቹ ሁላቸውም ይሄንን ነገር ማድረግ እንዳለበት ሀብትና ንብረቱን የሱ ማድረግ እንዳለባቸው እየመከሩት ይገኛሉ። እሱ ደግሞ ምክራቸውን ተቀብሎ ዛሬ ተግባር ላይ ያደረገ ሚኪን እንግዲህ እንትን እያለው እያስፈራራው ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እየላችሁ የመጣሁት እንግዲህ አስተማሪ የሆነ ድራማ እየላችሁ መጥቻለሁ ማለት ነው። ምን እየተፈጠረ ነው እስቲ ሲባል የእውነት በጣም ነው የሚያሳዝነው። የሚያሳዝነው ነገር ምንድነው ሲባል እንግዲህ ሰዎች አያውቁም ተብለው ባስ እውነቴን ነው ብላችሁ ትክክል አልሰራችም እንትና ማለት ነው። በጣም ትክክል አልሰራችም ማለት ነው። በአሁን ሰዓት ደግሞ የራሱ አባል በብሩክ ላይ የግድያ ጥቃት እያደረሰበት መሆኑን ብታቅ ደግሞ ምንድነው የሚሰማት? ምክንያቱም ያው ስላችሁ የባል ጓደኛ ግብቶ መቀመጥ በጣም ይከብዳል። በጣም ከባድ ነው። ቤተሰቦች የመድኃኒዓለም እንደዚህ አይነት ህይወት ውስጥ አይጨምራችሁ፣ አሜን በሉ ማለት ነው። ሁለተኛ ነገር ደግሞ ብሩክ እንግዲህ ነገሮቹን ሁሉ ያውቃል ማለት ነው። ሚኪ የራሱ ጓደኛ እንደሆነ ሚስቱን አግብቶ እየተቀመጠ እንዳለ ወይንም ደግሞ ሀብት ንብረቱን ሁሉ ነገር የራሱ አድርጎ በራሱ ሀብትና ንብረት እየተደናቀቀ መኖሩን እንዳለ ብሩክ ይሄንን ነገር ሰምቷል ማለት ነው። ብሩክ በመጀመሪያ በሰማ ሰዓት እኔ ምን አገባኝ፣ ለልጆቼ እኮ ምርጥ አባት ነው፣ ለሚስቴም በጣም ጥሩ ሰው ነው እና ስለዛን እኔ ስለ ሀብትና ንብረቱ አያገባኝም፣ ምክንያቱም ልጆቼን በስነ ስርዓት ስለሚይዝ ምንም ነገር የምቃወመው ነገር የለም። ግን ደግሞ እንዴት የኔ ጓደኛ ሊሆን ይችላል ምናምን እያለ ነበረ ማለት ነው። እንግዲህ ወደድክም ጠላህም የአንተው ጓደኛ ነው። ከዚህም በፊትም እኔ ጓደኛው እንግዲህ ከዚህ በፊትም አልወደውም ነበረ፣ ግን ደግሞ አሁን የበለጠ ያንተን ህይወትን ይዞ ሲገኝ በጣም ነው እንትን ያለኝ ያናደደኝ። እንዴት ያንተ ጓደኛ የሆነውን እንዴት ጓደኛው ሚስት አግብቶ ይኖራል ብሎ እንግዲህ በጣም በንዴት ውስጥ ይገኛል ማለት ነው። ብሩክ እንግዲህ ቀጥታ አባባን አስደውሎ ከእንትና ጋራ እንዲያገናኘው አድርጎታል ማለት ነው። ከመክሌት ጋራ ማለት ነው። እንግዲህ ተርሲስ ጋራ ማለት ነው። ተርሲስን ሲያገኛት አባባ እንዴት ነው ሰላም ነው? እኔ ደህና ነኝ ምናምን። በፍጹም እኔ አባባ አይደለሁም እኔ ብሩክ ነኝ ስላት ነበረ ማለት ነው። ማለት ምን ፈልገህ ነው? የፈለኩትን ነገር እነግርሻለሁ፣ መገናኘት አለብን ብሎ ይላታል ማለት ነው። ለምንድን ነው እናንተ የምንገናኝ? የምናወራው ነገር አለ። ልጆቼን እሳ ሰላም አትልም እንዴ እያለችው ነበረ ማለት ነው። ልጆቼስ ደህና ናቸው እንዴ ይላል ማለት ነው። ከዛም በኋላ አዎ ደህና ናቸው፣ ግን ደግሞ እኔና አንቺ የምናወራው ነገር አለ ምንድነው ሲል ምንም ነገር የደበቅሽ ነገር የለም ይላታል ማለት ነው። በፍጹም እኔ ምንም ነገር የደበቁ ነገር የለም። ምንም ነገር የደበቁ ነገር የለም። ስለ ልጆቼ ስለ ባለቤትሽ ምንም ነገር የደበቅሽ ነገር የለም። በፍጹም ምንም ነገር የደበቁ ነገር የለም። ግን እኮ አንተ ለምንድነው ሐኪም ቤቱን ያቋረጥከው? መሄድ አለብክም ትውስታክ ቶሎ እንዲመለስልክ ምናምን እያለችው ነበረ ማለት ነው። በፍጹም የኔ ትውስታ እንዲመለስ ፍላጎት ያለሽ አይመስለኝም። ምክንያቱም ብዙ ነገር የተደበቀ ነገር ስላለ ያ ነገር እንዲሳካ ስለማትፈልጊ ምንም ነገር የሚመስልሽ አይመስለኝም ምናምን ትላለች ማለት ነው። ማለት ምን ማለት ነው?
ማለትማ ነገርኩሽ፣ ትውስታዬ እንዲመለስ ፍላጎት የለሽም። ባለቤትሽም ደግሞ ማን እንደሆነ አውቀዋለሁ። ማለት ማን ማለት ነው ስል ያንቺ የድሮ ጓደኛዬ መሆኑን አውቄያለሁ። እንዴት እንደዚህ ታደርጊያለሽ? እንዴት በምን አይነት መንገድ ይሄንን ነገር አደረሽ? ምክንያቱም ምን ሁሉ ነገር ተደብቆ እንዴት ይቀመጣሉ ብለሽ ታስቢያለሽ? እንዴት ሳትነግሪኝ ብሎ ይላታል ማለት ነው። ማለት እንኳን እንዴት ሳትነግሪኝ? አዎ መናገር ነበረብሽ። ይብን እንኳን እኔ የእሱ አንቺን ማግባት ሳይሆን አለመናገርሽ በጣም ጎድቶኛል ምናምን ሲላት ነበረ ማለት። ተርሴስም ደግሞ ምንድን ያለችው በፍጹም እኔ እኮ ራስህ ትደርስበታለህ ብዬ ፍላጎት ስላለኝ ነው። ራስህ እስትውሳክ ሲመለስልክ ራስህ ነገሮችን ሁላ ታውቃለህ ብዬ ነው ዝም ያልኩህ እንጂ መናገር አይቀርም ነበረ እነግርህ ነበረ ምናምን ስትለው ነበረ ማለት ነው። ምን ያደርጋል እኔ በአሁን ሰዓት ነገሮችን ሁላ አውቄያለሁ ሲላት እንግዲህ እባክህ ጥለኸኝ አትሂድ ስትለው በፍጹም እኔ ካንቺ ጋር ቆሜ ቁጭ ብዬ ማውራት አልፈልግም ብሎ ጥሏት ነው ሄደው ማለት ነው። ጥሏት ወዴት ነው ሄደው? ወደ እንግዲህ ወደ አባባ ጋ ነው ማለት ነው። እሷ ያው ምንድነው ወደ ቤት ውስጥ ስትገባ በጣም እያበደች እየቀወሰች ነው የገባችው እንግዲህ ማለት ነው። በጣም እየቀወሰች ነው የገባችው ማለት ነው። ለምንድነው ምን ሆነሽ ነው ሲላት ነበረ ማለት ነው። ሚኪ የሆንኩማት ነገርማ በጣም ከባድ ነገር ሆኛለሁ። ምንድነው የተፈጠረው ሲላት የተፈጠረው ነገር እንግዲህ ብሩክ አንተ የሱ ጓደኛ መሆኑን አውቋል ምናምን ስለው ወይኔ ሳል ቀደመኝ እያለ ይገኛል ማለት ነው። እንግዲህ ሚኪ ምንድን ነበረ ሀሳቡ? ወይ ደግሞ እሱ ማስወገድ ወይም ደግሞ እሱ ወደ ራሱ ሳይመልስ ሀብትና ንብረቱን በራሱ ስም ካደረገ በኋላ ሁሉ ነገር በሱ ስም ካደረገ በኋላ ከዛም በኋላ እንደፈለገው ወይንም ተርሴስንም እንደፈለጋቸው ማድረግ ነበር የፈለገው። ግን ደግሞ ብሩክ ሁሉ ነገር አስቀድሞ አውቋል ማለት ነው። የሚገርመው ነገር ጓደኛው ሲሰልለው ነበረ። ሚኪ እንግዲህ ጓደኛውን ብሩክ በሚሄድበት ቦታ አብረክ እየሄድክ በመጣበት ቦታ አብረክ እየመጣት ነገሮቹን ሁላ መፈተሽ አለብክ፣ ምን እንደሚሰራ ምን እንደሚያደርግ ብሎ ማስጠንቀቂያ ሰጥቶት ነበረ ማለት ነው። እንግዲህ እሱ ሁሉን ነገር ሲነግረው ጓደኛው የብሩክ ጓደኛ ለብሩክ ሲነግረው ጓደኛው ሰምቷል ማለት ነው። ምክንያቱም ምንድን ያለው እኔ ግን ሀብትና ንብረቱን አልፈልግም ሲለው በጣም ነበረ ደስ ያለው ማለት ነው። ከዛም በኋላ ለሚኪ መጥቶ በፍጹም ሀብትና ንብረቱን ብዙ የሚፈልግ አይመስለኝም። ምክንያቱም እኔ ላፍትና ለንብረቱ ምንም ነገር ሀጃ የለኝም። ለልጆቼም እኮ ልጆቼን ይንከባከባቸዋል። ሁለተኛ ነገር ደግሞ ልጆቼም አብረው እየኖሩ ነው እኮ ያሉት ከዛው ቤት ውስጥ ስለሚኖሩ ምንም ችግር የለም። እኔ የሀብትና ንብረቱ ነገር ምንም ነገር የሚጨንቀኝ ነገር የለም። ግን ደግሞ እንዴት እንደዚህ ይሆናል ምናምን እያለ ነበረ ማለት ነው። ሚኪ በዚህ ነገር ተጽናንቶ ነበረ። ግን ደግሞ ሁሉም ጓደኛውም ሲመክረው እንዴት ነው አንተ ዝም የምትለው? ያሁና ንብረት እያለከ እንግዲህ ቤቱ፣ መኪናው፣ ይብን ብዙ ነገር በቃ የሚሰራው ነገር አለ። እሱ ሁሉ ነገር ሀብቱ ያንተ ነው ብሎ ይለዋል ማለት ነው። በእርግጠኝነት በመጀመሪያ ላመነም ነበረ። ይሄ ሁሉ ሀብት የኔ ነው፣ አዎ ያንተ ነው፣ ሁሉ ሀብት ያንተ ነው ያለው ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድነው? ብሩክ ቀጥታ ወደ አባባ ቤት ሄደው ማለት ነው። አባባ ጋር ሲሄድ የጓደኛዬ ብቻ ሳይሆን ሀብትና ንብረቱ እንዳለ ያላቸው ሀብትና ንብረትም የኔ እንደሆነ ተነግሮኛል ምናምን ና እንግዲህ ተርሴስ በጣም ነው የደነገጠችው ማለት ነው። ያልጠበቀችው ነገር ነው እየደረሰባት ማለት ነው። በእርግጥ እሷም ከመጀመሪያነቱ ነገሮቹን ሁላ መናገር ሲገባት ዝም ማለቷ ዛሬ አደጋ ላይ ጥሏታል ማለት ነው። ብሩክ በጣም ነው የተናደደው፣ በጣም ማለት ነው በጣም። ምክንያቱም አሁን ሚኪም እንግዲህ ግራ ገብት ነው ያደረገው ማለት ነው። ግራ ገብት የሚጥለው የሚያነሳው ነገር ነው የጠፋበት ማለት ነው። ባይጥለው ነበረ የሚገርመኝ። ምክንያቱም ያደረገው ነገር በጣም ከባድና አጸያፊ የሆነ ነገር ነው ያደረገው ማለት ነው። ብንስ እንኳን ሰው ልጅ በፍቅር ሊታለል ይችላል። አይ ነው ሰው ልጅ በፍቅር ሊታለል ይችላል። ግን ደግሞ ይሄ እያደረገ ያለው በምንድነው? ጋስዬ በእንትን ነው ብሯንም ሁሉ ነገሯን ነው ለራሱ ማድረግ የሚፈልገው ማለት ነው። ሁሉን ነገር ማለት ነው። ይሄ ደግሞ በጣም አስቸጋሪ ነው። በጣም የሚያስጠላ ነገር ነው ማለት ነው። ፈጣሪ ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ፣ ቤተሰቦች ይሰውራችሁ። ጥሩ አይደለም ማለት ነው።
የሰዎች ነገር ውስጥ ማለት ነው የጓደኛን ነገር ማየት የጓደኛ የሆነ ነገር ማየት የጓደኛን ነገር እያዩ የሰው ልጅ የሰዎችን ህይወት ማጥፋት በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። መድኃኒዓለም ማስተዋሉን ይስጣችሁ እንደዚህ ለምታደርጉ ሰዎች ማለት ነው። ሚኪ መጨረሻውን በፍጹም አያምርም፣ አያምርለትም፣ አያምርም በፍጹም ማለት ነው። መጨረሻው አያምርም። መጨረሻ የማያምርበት ነገር ለምንድን ነው ሲባል ምክንያቱም እንደዚህ እያደረገ እንደዚህ እየፈጸመ ማንም ከማንም ጋር መኖር አይችልም። ከማንም ሰው ጋራ የራሱን ህይወት ይዞ አይኖርም። እያደረገ ያለበት ነገር በጣም እንትን በጣም የሚያስጠላ ነገር ነው ማለት ነው። ቤተሰቦች በጣም ማለት ነው። እና ምን ልላችሁ ነው ፈልጌ ነው ከእንደዚህ አይነት ነገር ራሳችሁን ብታገሉ እየተጠበቀ ነው። ጋይስዬ ጥሩ አይደለም። እውነቴን ነው የምላችሁ፣ ጥሩነት አይደለም እንደዚህ ነገር ማድረግ፣ እንደዚህ አይነት ነገር መፈጸም። በተቻለ መጠን መልካም ነገር ለመስራት መልካም ነገር ለማድረግ መሞከር አለባችሁ እንጂ እንደዚህ የሚያስጠላ ነገር መስራት ጥሩ አይደለም ብዬ አስባለሁ የኔ ውዶች። የራሳችሁን ሆናችሁ መኖር፣ የራሳችሁን የሆነ ነገር ጠብቃችሁ መኖር ነው ያለባችሁ። የሰው ነገር ሁሌ የሰው ነው። የሰው የሆነ ነገር ሁሌ የሰው ነው፣ ለኛ ሊሆን አይችልም። ገባችሁ? ለኛ አይሆንም ማለት ነው። ገባችሁ? ፈጣሪ ከእንደዚህ አይነት ነገር እየሰወራችሁ። እውነቴን ነው የምላችሁ፣ ጥሩ አይደለም ጋይስ። የቤተሰቦቼ እንደዚህ አይነት ነገር በጣም